ሰዎች የተለያዩ ነገር ያውቅልናል በሚል ወደ ጥንቆላ ቤት ይሄዳሉ። መጀመሪያ ጥያቄ ሙስሊም ሆኖ ጠንቋይ አለ ወይ? የዚህ ስራ እንዴት ነው ከአላህ ዘንድ ያለው ቅጣትና ወንጀል እንዴት ነው የሚታየው ይላል። አንድ ሰው ለኢኽላስ ብሎ መልካም ስራ መስራት እየቻለ ግን መተው እንዴት ይታያል? ስሰራ ሰው ካየኝ ያሞግሱኛል ብሎ ፈርቶ ማለት ነው ይላል። ገበያ ቦታ ቁርአን መቅራት እንዴት ይታያል? ቦታው ጫጫታ ይበዛበታል፣ ደንበኛ ሲመጣ ደግሞ ማቋረጥ ይመጣል በሚል ሐሳቤ እንዴት ነው? ለልብ ንያ ተርቲብ አለው ወይ? ለስራ ወደ ሳውዲ መካ ከተማ ሄጄ ነበር። እዛ እንደገባው የተቀበሉ ሰዎች ወደ ተከበረው ወደ ሐረም መስጂድ ለዑምራ እንሂድ አሉኝ። እኔም ሁለተኛ ድሩን የማገኘው ስላልመሰለኝ በጉጉት እሺ አልኳቸው። በሰዓቱ የወር አበባ ላይ ነበርኩኝ። አይኔን ጨፍኜ ሄጄ ዑምራ አደረግኩ። ይህንን የመሰለ ወንጀል ፈጽሜያለሁ። አላህ ምን ባድርግ ይቅር ይለኝ ይሆን ትላለች። በዛውም ዱዓ አድርጉልኝ ትላለች። ምንድነው የማደርገው ለዚህ? ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን እንጀምራለን። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አማናችሁልን? አልሐምዱሊላህ። ዛሬም ኢንሻአላህ የተለያዩ ጥያቄዎች አሉን እናቀርባቸዋለን። በ0918 መጨረሻው 09 የተላከልን ጥያቄ ምንድነው የሚለው ሰዎች የተለያዩ ነገር ያውቅልናል በሚል ወደ ጥንቆላ ቤት ይሄዳሉ። መጀመሪያ ጥያቄ ሙስሊም ሆኖ ጠንቋይ አለ ወይ? የዚህ ስራ እንዴት ነው ከአላህ ዘንድ ያለው ቅጣትና ወንጀል እንዴት ነው የሚታየው ይላል። ቢስሚላሂ ራህማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ጠይቢን ጣሂሪን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚ ዲን። አማ በዕዱ ፈኡዘኪሩ ነፍሲ ወኢያኩም ቢኢኽላሲ ኒያ ሊላሂ ሱብሓነሁ ወተዓላ ወአስአሉላህ ተዓላ أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه ويحفظنا من الزلل إنه على كل شيء قدير. ጠንቋይ መጀመሪያ የጥንቆላ ስራ ላሸክ እስልምና ላይ የተወገዘ መጥፎ ስራ ነው። ሙስሊም ሆኖ ጠንቋይ ሊሆን ይችላል ወይ ለሚለው ጥንቆላ አይነተ ብዙ ነው። አንዳንዱ ከኢስላም የሚያስወጡ ተግባራትን ካልተገበሩ ጥንቆላው ማይሳካበት ሁኔታ አለ። የሚሰሯቸው ስራዎች ኢስላምን የሚያፈርሱ ወይም ደግሞ እስልምናን የሚያበላሹ የሆኑ ስራዎች ይሆኑና እነዛ ጠንቋዮች ሙስሊሞች አይሆኑም። ነገር ግን ራሳቸው ሙስሊም አድርገው ሊያዩ ይችላሉ። በራሳቸው እይታ መሳቢያም አድርገው ስለሚጠቀሙት ክርስቲያን ነው ይባል ወይም ደግሞ የሆነ ሌላ እምነት ተከታይ ነው ይባል ሰዎች ላይ ሄዱ ይችላሉ። ከሌ ግን አዋቂ ነው ትልቅ ሼክ ናቸው ተብሎ ሊኪድላ ይችላል። ያንን ለማለት ደግሞ ያው ስሙን ያስጠብቃል ሰውየው። የሰራው ስራ ኩፍራዊ ስራ ሆኖ አንዳንድ ጊዜ ሸያጢኖች ጋር በሚኖር ግንኙነት ያው አብዛኛዎቹ ጠንቋዮች ሁሉም በሚባል መልኩ ግንኙነት አላቸው ከሸያጢኖች ጋር ወይም ደግሞ ከመጥፎ ጂኖች ጋር። እነዚህ መጥፎ ጂኖች ወይም ሸያጢኖች ካፊር የሆኑ ጂኖች የሚጠይቋቸው አርጉልን የሚሏቸው ነገሮች አሉ። እንዲህ አድርግልን፣ ይሄን ታረጋለህ፣ ከዛ በኋላ ኮዱን እንሰጣለን ይሏቸዋል። የመክፈቻውን አንዳንድ ነገሮች ጋር የሚደርሱባቸውን
በፈለከኝ ጊዜ ጥራኝ ይሄን በል ከዛ በኋላ እመጣልሃለሁ ብለው ሸያጢኖቹ አጋዥ ሆነው ከነሱ ጋር ይሰራሉ። ስለዚህ ያንን መስፈርት ለማሟላት ሲሞክሩ ከፊል ጠለቦች ኩፍራዊ ጠለቦች ሊሆኑ ይችላሉ። ከፊል አርጉልን የሚሏቸው ነገሮች ለምሳሌ ወልዒያዙ ቢላህ ሸያጢኖችን ተዕዚም የሚያደርጉባቸውን ቃላቶች ሊሰጧቸው ይችላሉ። ሸያጢኖችን ተዕዚም የሚያደርጉባቸው እናንተ የተከበራችሁ እናንተ እንደዚህ ወይ ደግሞ ኢብሊስን ዋና የሸያጢኖች መሪን የጂኖች አባት የሆነውን ኢብሊስን የሚያወድሱበት እንግዲህ እሱን ትልቅ ነው ክቡር ነው ማለት እኮ ቁርአን ማስተባበል ማለት ነው። ወይም ደግሞ ለሱ የሆነ አምልኳዊ ተግባር የሚተገብሩበት ወይ ሌሎች ፍጥረታት እንዲህ አይነት ስራ የሚሰሩበት አካሄድ ወይም ፍላጎት ወይም ጠለብ ያቀርባሉ። ይሄን አርጉልኝ ይላሉ። ያንን ካረጉላቸው ከእስልምና ይወጣሉ። አንዳንዴ ቁርአንን መርገጥን ወልዒያዙ ቢላሂ ተዓላ ሸርጥ ሊያደርጉባቸው ይችላሉ። አንድ ጊዜ አሁን የምናወራው ሳሒሮቹ ራሳቸው ነው ወይም ጠንቋዮቹ ራሳቸው ነው በሲሕር እሽቲጋል የሚያደርጉ አሉ። ከዚያ ውጪ ደግሞ ጠንቆላ የሚሰሩ የጠፋ ዕቃ እናውቃለን እንነግራቸዋለን የሚሉ ወይ ደግሞ ታሞ የመጣን ሰው ከሌ እንደዚህ ነው ብለው የሚለፈልፉና የሚያስወሩ አሉ። እና እንዲህ አይነት ጠለቦች ከኢስላም የሚያስወጡ ጠለቦች ከሆኑ ወልዒያዙ ቢላሂ ተዓላ ያ ጠንቋይ ሙስሊም አይሆንም፣ ኩፍር ላይ ነው የሚሆነው። ከዚያ ያነሱ ጠለቦች ከሆኑ ኩፍር ላይ አይወድቅም። ነገር ግን ይሄ ሰውዬ ወንጀል ላይ ከባድ ወንጀል ላይ ነው ያለው። ይሄ ሰሪውን በተመለከተ ነው። የሚሰራላቸው ሰዎች ወይም ሄደው የሚያስጠነቁሉ እንደሚባለው ወልዒያዙ ቢላህ መተት የሚያሰሩ ጠንቋይ ጋር ሲገኝ አንዳንዴ ሰውን ለመጉዳትም ሲሕር ሊሰራ ይችላል። ከዚህ ጋር አብረው ስለሚያስገቡት አሁን እኛ ሀገር የተለየ አይሆንም። ጠንቋይ ለብቻ ደጋሚ ለብቻ ምናምን ሳይሆን የሆነ ነገር ማሰራት የሚፈልጉ እንዲህ አይነት ሰዎች ጋር ሄደው ነው ባል ያስቸገረኝ እንደዚህ ወጉልኝ ምናምን ትላለች። ወልዒያዙ ቢላሂ ተዓላ እዚህ ጋር መርፌ ሰኪ ይባላል። እንደዚህ አድርጊ ትባላለች። ሰውየውን ይጎዱታል። ያው በጂን በመጥፎ ሸያጢን ይጎዱታል። ያንን ሰው የሚያስሩት የሚፈቱት የሚቆልፉት የሚበትኑት ነገር አላቸው። በማታ በሌሊት እንዲህ አድርገሽ ይሄን እንደዚህ ደፍተሽ እዚህ ጋር ተንከባለሽ እንዲህ አድርገሽ ብለው ሊያዙ ይችላሉ። እነዚህ በጠቅላላ ተግባራት يعني بعضها تخرج من الإسلام وبعضها لا تخرج من الإسلام كفيلو إسلامن የሚያፈርስ ሲሆን ከፊሉ ደግሞ እስልምናን አያፈርስም። ነገር ግን ያንን ሰውዬ ከባድ ወንጀል ላይ ይጥለዋል። የሚሄደው ሰውዬ ራሱ ሄዶ ሓጃ ኖሮት ዛመሄድ ሰው ረሱል ዓለይሂ ሰላቱ ወሰላም من أتى كاهنا فصدقه بما يقول فقد كذب بما أنزل على محمد صلى الله عليه وسلم ብለው የተናገሩት አለ። يعني هاجيوና ጠያቂው ጠንቋዩ እንዲህ ነው ብሎ ሲነግረው አሚን ብሎ ከተቀበለው የተቀበለው ደግሞ ገይብን ያውቃል ብሎ ከሆነ እስልምና ይፈርሳል። ገይብን አያውቅም፣ ገይብ ጠቅላላን አያውቅም። ነገር ግን በጂኖችም በምንም አማካኝነት የሆኑ መረጃዎች ማዕሉማት ይደርሱታል ብሎ ከሆነ ያለው ያው ሄዶ መጠየቁ ወንጀል ነው። لا تقبل له صلاة 40 يوما من الحديث መጥቷል። የ40 ቀን ሶላቱ ተቀባይነት አያገኝም የሚል ስለዚህ ሰዋብም የጥሩ ስራ ሰዋብንም የሚያወድም ነገር ነው፣ የሚያጠፋ ነገር ነው። ሰው በአንድ ሶላት እኮ ትልቅ ደረጃ ሊደርስ ይችላል። በአንድ ተስቢሃ ብዙ ሐሰናት ሊያገኝ ይችላል። የቂያማ ቀን አንዲት ሐሰና ጎላው የወንጀል ሚዛኑ ሊመዝንበትና ሊደፋበት ይችላል እኮ። አንዲት ሐሰና ጎላው ያቺ ሐሰና ብትመጣ ወይ ኩኩል ይሆን ነበር። ስለዚህ እንዲህ አይነት ውድ ሰዋብን የሚያሳጣ የሆነ ስራ ነው ወደ ካህን ዘንድ ወደ ጠንቋይ ዘንድ ወደ ደጋሚ ዘንድ መሄድ እና ሰሪዎቹ ሙስሊሞች ይሆናሉ ወይ የሚለው በሁለት መልኩ ነው የምናየው። ከኢስላም የወጡ ሰዎችም አሉባቸው የሚሰሯቸው ስራዎች የሚወሰዱት። ከነሱስ ደግሞ ብዙ ርቀው ሳይሄዱ በትንሹ ከኢስላም ጋር እስላም ቢከለክለው حرام ነው ቢልም ግን ኩፍር ነው ያላለውን ተግባሮች ሊተገበሩ ይችላሉ። የጂን ግበራ ላይ ምናምን ይሳተፋሉ። ይሁን ነገር አርጉልን ያረጉላቸዋል። ከዚያ መርሐባ ብለው እነሱም እንخدمሃለን ይሏቸዋል። ይሄ ኺድማ በመጥፎ በኩል የመጣ ኺድማ ነው። ነገራችን ላይ አንዳንድ ሷሊሖች አንዳንድ የአላህ ባሪያዎች ዑለማዎች
ጂን ተማሪዎች ምን የነበሯቸው አሉ መጥተው ዒልም የሚቀሩባቸው እዛ መጅሊስ ላይ ተሸክለው ነው የሚመጡት እንደ ሰው ሆነው ነው የሚመጡት አንድ ጊዜ አንዱ በእባብ መልክ መጥቶ እንደዚህ መልክ መስለን እንዳትመጣ ብለው ሼኹ ተቆጥተውት ካም በኋላ በዚህ አስደነገጠው እንደዛ የነበሩ ደረሶችን አስደነገጣቸው አመጣ ብለው ለነገጡ ትልቅ ዘንዶ መስሎ ወጥቶ እና በዚህ መልኩ አትምጣ ብለው ከዛ በተሸኩል በሰው መስለው መጥተው የሚቀመጡ ነበሩ ሱብሃንአላህ የሆነ እንደው ሼኽ ከደረሶቹ መሃል ጂኖች ነበሩና የሆነ ጊዜ ምን ታደለ ኦትሩጃ ወይም ትርንጎ የሚባለው ፍሩት ከፍራፍሬ አንዱ ነው እሱ መጥቶ እና ተቀመጠ ሁሉም ቦታ ላይ ሰዎች ደረሶቹ መጥተው የሚገቡት ገብተው እነዚያ አንዳንድ ቦታዎች ከፍተው ነው ቀሩ ሌላ ጊዜ ደረሳ የሚቀመጥበት ተብሎ ነው እንግዲህ ያ ቦታ ይታወቃል የዛን ቀን ከፍቶ ሆነ ለምን ሆነ ሲባል ጂኖች ትርንጎ ያለበት ቦታ አይገቡም እና ያኔ ቀሩ እንዲህ አይነት ነገሮች አሉ ከዓሊሞች ጋር ሊኖራቸው ይችላል ግን ጂን ሙስሊሞች ናቸው አላህ የሚፈሩ ናቸው ይታዘዛሉ እነሱ ደግሞ ልክ ሰው ሆኖ ሼኹን ለመخدም እንደሚጓጓው እንደዛው ጂኖቹን ደግሞ ሼኹን ለምንخدማቸው ነው የሚሉ ደግሞ አሉ መቼም አሁን ወሃምጣ የውዱእ አንጣ ምናምን አይባል መቼም እሱ ሌላ ዓለም ስላለው የሚخدምበት ሌላ ነገር ያደረገ ሊخدም ይችላል በዛ ኺድማ ይሄ ክልክል አይደለም እንዲህ አይነቱ ከጂን ጋር በሚኖር ግንኙነት ሸሪዓ የሚከለክላቸው አሉ ያልከለከላቸው ደግሞ አሉ سيدنا سليمان عفريت من الجن انا اتيك به قبل ان تقوم من مقامك ብሏቸው لكم يجي له መጣለው ኺድማ ነው سو عرض نفسه ليخدم እሳቸው በአርض ብቻ ሳይሆን በሐቂቃም ያሰሯቸው ነበሩ አፋሪቶችም ነበሩ ትልቅ ሰላም ያሰሯቸው ማሰራቱ ብቻ ክልክል ነው ይባላል ኢንማ ወይም ማገዛቸው ክልክል ነው ይባላል የሚያግዙት ግን ወደ ጥፋት የሚወስድ መልኩ ሲሆን ሰውን በመጉዳት በማጥቃት በመግደል ወልዒያዙ ቢላህ በማሰቃየት ሲሆን የሰውን ሀብት በመውሰድ በመቀማት በመዝረፍ አንዱን ከአንዱ ወስዶ ሌላኛውን ባዶ ማስቀረት እንዲህ ከሆነ ወይም ደግሞ መናጋት እንዲኖር ትዳር ውስጥ ባልና ሚስት መሃል እናትና አባት ልጆች መሃል ወንድማማቾች መሃል እናትና ልጅ መሃል እንዲህ አይነት ጸብ እንዲኖር ፊትናን ለመዝራት ሲሕር ለማሰራት ሸያጢኖችን የሚጠቀሙ ሰዎች ለወንጀል ነው ይሄ حرام ነው ስለዚህ ሳሒር ወይም ደግሞ ካሂን ወይም ደግሞ አራፍ የሚባልም አለ አንዳንዱ ስራው የቃጠፍቱና ሲሉት እዚህ ጋር ነው ይላል አንዳንዱ ይሄኛውም እንደዚሁ ያው በቤትኛው በኩል ነው ሙዓመላው የሚለው ይታይና የትድረስ ነው ደግሞ ከጂኖች ጋር ርቀት ይሄደው ሸያጢኖች ኩፍራዊ ስራ እንዲሰራ እስከማድረግ ካደረሱት ከፍሯል ይሄ ሙስሊም አይሆንም አላህ ይጠብቀን እስኪመለስ ድረስ አለዚያ ሙስሊም ሆኖ ፋሲቅ ይሆናል ማለት ነው ስለዚህ ይሄ ከጅኖች ጋር ያለ ሙዓመላ እንዲሁ በድፍኑ መጥፎ ነው ወይም ደግሞ ወንጀል ነው حرام ነው አይደለም ምንለው ልክ እንደዛ ሼኽ እንግዲህ ሊቀሩ ከመጡ እነሱ ደግሞ ሸሪዓው በሚያዘው መልኩ ሼኹን ማገዝ ቢፈልጉ ያንን ሼኽ በመጥፎ አይን ማየት ተፈላጊ አይደለም ነው ስለዚህ ለይተን ነው የምናያቸው ማለት ነው ነገሮች ሁለቱም ለይት አለባቸው يعني لا يقال لا علاقه بين الانس والجن ምንም ግንኙነት የለም አይባልም ግንኙነት ነው ሆኖ ጎጂ ግንኙነት አለ አይቻልም ምንም አይነት ጉዳት የሌለው የሚخدሙበት የሚጠቅሙበት ሁኔታም አለ ይሄ ችግር የለው ሁሌ ከጂን ጋር የሚደረግ ሙዓመላን መጥፎ ሙዓመላ አድርጎ ማሰብ ተገቢ አይደለም ሁለቱ ለይቶ በዚህኛው አቅጣጫ የሚመጡ ሰዎች ለወንጀል ለተንኮል ለማጭበርበር ለማታለል ለመሳሰሉት የሰው ሐቅ ለመቀማት ሰውን ለመጉዳት የሚጠቀሙበት حرام ነው ይሄ ግን ምንም አይችግር የለበት ኺድማ ቢያደርግ ሩቅ ቦታ ሄዶ ለመስጂድ የሚሆን እንጨት ይዞ ይመጣ مثلا ግንባታ የሚፈልግ እንጨት ከሩቅ አካባቢ ዝም ብሎ ፈዘራሽኮ ብዙ ይበቀሉ ብዙ አሉ የግድ ሰው ሐቅ መሆን አይደለም እና እንዲህ ያደረገ ሌሎችም ስራዎች ላይ ቢያገዝ ምንም ችግር የለውም አንዳንዶቹ ጂን በምንም መልኩ ማመን አስፈልግም ማይታይ ነገር ምን ይታመናል ሙዓመላ ይደረጋል ይላሉና
መሻይኾቹ እንደዚህ አላህ ወዳጆች እነሱን የሚለዩበት እንትን አላቸው ማለት ነው። የሚሰጣቸው ነገር አለ። እንደዛ ነው የምናየው። አዎ እንደዛ ነው። ያኒ ለሁሉም ሰው ረለም ክፍት የሚሆነው ከጂን ጋር የሚደረገው ሙዓመላ الجن أكذب خلق الله ይባላል። ያኒ መቼም ማጠቃላይ ስንወስፋቸው ብዛት ስለሚበዛ أكذب خلق الله ሲባል أكثرهم كاذبون ማለት ነው። ዋሾ ናቸው አብዛኞቹ። ኩፋርም ብዙ ነው ሸያጢኖቹ። ከሙስሊሞቹም ዋሾ ይበዛባቸዋል ይባላል። ሙስሊሙ ሁሉም ሙልተዚም ስለማይሆን ማለት ነው። ልክ ሰው ውስጥ እንደምናገኘው። ስለዚህ ዝም ብሎ ማንኛውም ተራ ሰው ሸምሱል መዓሪፍን አንብቦ የሆነ መጽሐፎችን እነዚህ እንደጋግም እነዚህ እንበል በቃ በዚህ ሰዓት ፀሐይ ጨረቃ እንዲህ ስትሆን እንዲህ ሙሉ ስትሆን እንደዚህ ወጥተህ ምናምን እያሉ የሚያስብሉት ራስን አደጋ ላይ የሚጥል ነገር ነው። ብዙ ጊዜ ሸርዒ ባልሆነ ግንኙነት ሸሪዓው በማይፈቅደው አይነት ግንኙነት ከጂን ጋር ኢትሷል ማድረግ ነውና ይሄ ራስን ያጋልጣል። ደህና መስሎ መጥቶ ይጎዳል። ዓሪፎቹ አላሁ ተዓላ ብዙ ነገር ነው የሚያሳያቸው። نعم الله نقرنا سلجي يعني ጂኖች ወይም ደግሞ ጂን የተባለው ፍጡር ሸያጢንን ጨምሮ አጠቃላይ ማለት ነው። እነሱ ያዩናል ኢብሊስን إنه يراكم هو وقبيله من حيث لا ترونه يعني እሱና ቀቢሎቹ ያዩዋቸዋል እናንተ በማታዩበት ሁኔታ يعني እኛ አናያቸው ሲባል በሐቂቃ አስሊ በሆነ አፈጣጠራቸው ማየት አንችልም። ተሸክረው ሲመጡ ግን ይታያሉ። ሆነ ቅርጽ በሌላ ቅርጽ መስለው በሰው ቅርጽ መስለው ሊመጡ ይችላሉ። ያው አብዛኞቹ ከዚህ ጋር ተተቡዕ ያላቸው ይሄንን እስቲቅሷ ያደረጉ ሰዎች ይሄ በአካል የሚታይ ነገር ነው፣ በወህይ የሚነገር ነገር ሳይሆን የሚታይ ነገር ስለሆነ በሰው ሸክል እንኳን የሚመጡ የሆነ አካላቸው ከዚያ በተለየ መልኩ ይመጣሉ። ሙሉ ለሙሉ ሆነ አይመጡም። በእንስሳት ተሸክረው ሊመጡ ይችላሉ። በጥቁር ውሻ ተመስለው ሊመጣ ይችላል። በጥቁር ድመት መስለው ሊመጣ ይችላል። ተሸኩል ብዙ አይነት ነው። በዘንዶ በእባብ ሆኖ መልክ ሊመጡ ይችላሉ። እነዚያ ነው ሐዲስ ላይም እባብ ያያችሁ እንደሆነ መጀመሪያ አናግሩት፣ እናንተ ወንድሞቻችን ጂኖች ከሆናችሁ ልቀቁ በሉ። ከዛ ሙህላ ይሰጠዋል፣ ጊዜ ይሰጠዋል። ማይለቅ ከሆነ እባብ ይሆናል፣ ይገደላል። እንደኔ ለምን እባብ መስሎ ጂን ሊሆን ይችላል። እንደዚህ አይነት ነገሮችም አሉ። ይሄ አثር ላይ መጥቷል። አልሙሂም እነዚህ የአላህ ባሪያዎች ደጋጎቹ አላህ የሰጣቸው የአይን ብርሃን የልብ ብርሃን ስላለ በዚያ በልብ ብርሃናቸው ያዩታል፣ በልባቸው ኑር ያዩታል። ያኒ ያቁታል ማለት ነው። የተለየ እንደሆነ ሰው እንዳልሆነ ይለዩታል። ሁለተኛ ያኒ ሸርዕም ላይ ደግሞ በዚህ መልክ ሆነው ሊመጡ ይችላሉ የሚለው ነገር ስለሚያውቁት ተመኩንም ስላላቸው ዝም ብሎ በቀላሉ የሚጎዱ ወይም በቀላሉ የሚገለጡም አይደሉም። እነዚህ ሰዎች ተሕሲንም አላቸው። መሸይኾቹን ትልቆቹን አይተን ከሆነ ላ ይትሩኩነ አውረደ الصباح والمساء እንደኛ ዝንጎች አይደሉም። ጠዋት ማታ يعني ተሕሲን ያደርጋሉ። ሱብሃንአላህ የሼኽ አብዱላህ ረሕመቱላሂ ዐለይሂ ደረሶች ሲነግሩን ልክ ሼኽ አብዱላህ ረሒመሁላህ بعد صلاة الفجر مباشرة ወዲያውኑ ተሕሲን ይጀምራሉ። መግሪብ መግባቱን ልክ እንዳረጋገጡ حسبي الله لا إله إلا هو عليه توكلت وهو رب العرش العظيم ሰባት ጊዜ ሌሎችንም አዝካሮች ሶላት حتى ከመሰገዱ በፊት ወዲያው ልክ መግሪብ እንደገባ መግሪብ መግባቱን እንዳረጋገጡና ይሄ ያው አዛን እስኪባል ሱናው ምናምን እስኪባል ኢቃማ ሲደረግ ይደረጋል። የተወሰነ ርቀት ይችላልና ሰው ትልቆቹ ተሕሲን ራሳቸው የሚጠብቁበት ነገር አላቸው። ሁለተኛ ተመኩንም አላቸው። ዘንደኛ እስስ ብርጭቆ አይደሉም፣ ስብር የሚሉ ነገሮች አይደሉም። በጣም ጠንከር ያሉ ናቸው። ውስጣቸው ተመኩን አለና ይሄን ነገር ይቀበሉታል። ያው ሸሪዓው በሚፈቅደው መልኩ ያልነው ምንድነው? لا يسمحون ان يدخل الجن في اجسادهم ولا يسلطونهم على الناس ያው አንዳንዶች ጂን ራሳቸው ላይ እንዲገቡ ይፈቅዳሉ። ከዛ በኋላ ፈርዳል ይላል፣ ይለፈልፋል። ጂኑ ነው ውስጥ ይገብቱ ይለፈልፈው ራሱ ማመቻቸለት ማለት ነው። ሌላ ገሪብ ነገር ሲሰራ ይታያል። ያ ሰው ያ ጂኑ ውስጡ ላይ እንዲሰፍር ፈቅዶ ነው። ይሄ ክልክል ነው። የዑለማው الاسلام محققዎቹ ይላሉ لا يجوز
أن يمكن نفسه من دخول الجن عليه ولا من تسليط الجن على إنسان هنا سولا يسون قرابتنا بسولا يقبتوا ماورات ما سلفلف يبان نقر ويمرا سولا يسقبتوا ما سورات يبان نقر هيك الكنه حرام نو قنينتاچو كيف الطالب والشيخ مثلا شيخنا طالب እንዴት ነው ግንኙነት ያላቸው ይማራል ይጠይቃል ኺድማ ያደርጋል ይላል አገዝ ይባላል በሚخدው መልኩና አንዳንዶች በቀላሉ ቶሎ መክበር የሚፈልጉ አቋራጭ ፈልገው ይሁን ነገሮች ይሰማማሉ ውስጥ ለውስጥ የሚወሩ እንዲህ ካረክኮ ምናም ይባልና ጂን ወርቅ ያመጣልሃልና ይባላል እሱ ወርቅ አገኛለሁ ብሎ ራሱን ያጣል አንዳንድ ሰው ለምን አያቀበትም አስለን ተንገብግበው የገቡበት ነገር መግቢያውን ሳያውቁ ወጣው የገቡበት ገደልም ሊሆን ይችላል እንዲህ አይነት ነገር ውስጥ መዘፈቅ የለበትም ሰው እከሌ እንደዚህ አድርጎ ሳክቶለታል ባክና አፈራ ምናምን የሚባለው ነገር እንዳታመን ብሎ ሰውን የሚገፋፋም አለ ያኔ የከሌን ነገር ከራስ ጋር ቅያስ አድርገህ ምናልባት ልትለያዩ ትችላላችሁ ምናልባት ጊዜያዊ ነገር እያሳየህ ይችላል ጂን ሁሌም ተንኮለኞች ስለሆኑ በአብዛኛዎቹ ለሆነ ሰው ብዙ ሰው መሳቢያ እንዲሆን ይግራ ያደርግ ይችላል አሪኮ ሰው ማጥመድ ለፈለገው እንስሳኮ ስጋም ሊጠለት ይችላል እኮ አይደል ያኔ እነን ሲበላ ሊያሳይ ይችላል ሌሎቹንም ለመሳቢያ ሊጠቀምበት ይችላልና احتياط ማድረግ ጥንቃቄ ማድረግ በዚህ ጉዳይ አስፈላጊ ነው ይሄ ወጣቱ ዝም ብሎ አንዳንድ ከጂን ጋር እንትን ያላቸው ኪታቦች የሚያነብ ብዙዎቹ በጂን ተመተው ተጋልጠው አብደው ወልዓያዱ ቢላህ አቅላቸው ተሰልቡ ነፍዘው ቅድሞ ነፈዘው ነው ምናምን ተታገኘው ቸኩሎ ገባለው ያለ ነውና ጥንቃቄ ይሻላል ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው አሁን የረፍት ሰዓታችን ላይ ደርሰናል ካፍታ ቆይታ በኋላ እንመለሳለን ጠብቁ ኢንሻአላህ ተመሳሳይ ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችን ነው እናንተ ጥያቄ ላካችሁልን ጥያቄ ያስተናግደን እንገኛለን አሁንም በድጋሚ አብራችሁን ቆዩ ኢንሻአላህ በ0993 መጨረሻው 00 የተላከልን ጥያቄ ሰላም አለይኩም አንድ ሰው ለኢኽላስ ብሎ መልካም ስራ መስራት እየቻለ ግን መተው እንዴት ይታያል ስሰራ ሰው ካየኝ ያሞግሱኛል ብሎ ፈርቶ ማለት ነው ይላል شيطان ما تالي زديوش مهكل عنده كخير سوا نديرك عنده مسايا إهنا يعني كسره رياء لجواب بسلم يتشل ومن مو يولين من نجر سلم متأبه بعد سرا يشانل بلو كخير سرا لمالك يجي حفل إهنا بر مزجات أسفل لاجينو لا الله بلو مسرات لا الله بلو متاون ملمد علبت سي سلام لا الله بلو مسرات سي توم يهون النجر متاو علبت لا الله بلو مهون علبت علماء سيروا إلى الله عرجا ومكاسير فإن انتظار الصحة بطالة إلى اللوم يعني سيروا إلى الله عرجا ومكاسير إنه ينكسكم بهم እንደምንም እንደው ተሰባብረህም ቢሆን እንደምንም ብቻ ፈያላህ ውዴታ ፈልግ ትዛዙን ለመስራት ታገል ይላሉ ትዛዙን ለመፈጸም ታገል فلا تنتظر الصحة በቃ አሁን ቆይ ልጠብቅና ንያ እስኪስተካከል ቆይ ገና ነው ንያ ያልተስተካከለ ነገና ቆይ ገና ይያልክ ምን አትበል ወደ ኋላ አታርግ ለምን فإن انتظار الصحة بطالة እስኪስተካከል ቆይ ልጠብቅ ይሄ ንያዬን ቆይ ገና ይያልክ መቆየት ስንፍናና ስራ መተው ነው ስለዚህ ይሄንን ዑለማዎች ይከለክላሉ ሪያእን ፈርቶ ስራን መተው ሚለው ላይ ምንድነው ማድረግ ያለበት ሰው
እኔ ከሰው ምን አገኛለሁ? ሰው ጋር ጀነት የለ ጀሃነም የለ፣ ሰዋብ የለ ዓዛብ የለ ዒቃብ የለ። እነዚህ ከውሃ የተፈጠሩ ሰዎች ናቸው። እንደኔ ከሴት ማህፀን የወጡ አይጎዱኝ፣ አይጠቅሙኝ። ነገ ቀብሬ ውስጥ የሚጠቅመኝ ስራዬ፣ የቂያማ ቀን የሚጠቅመኝ ስራዬ። ስለዚህ እነሱ ምን አሳየኝ? እነሱ ዛሬ ቢያወድሱኝ ነገ ደግሞ የሚያጥላሉኝ ሰዎች ናቸው። ልክ አሁን ዛሬ እከሌ 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 እንዳሉት ፊት ለፊታቸው የሆነ የሚያሳፍር ነገር ብሰራ ደግሞ ይህ ከሌማ ብለው ያ የድሮይን ነገር ትተው እንዳለ ሲያንቋሹኝ ማያቸው ሰዎች ናቸው። ስለዚህ እኔ ከነሱ ማገኘው ጥቅም የለም ብሎ ራሱን ሙዓለጃ አድርጎ ነፍስ ወኢን ካነት ነፍሱ ተሚሉ ተፍራሑ ቢልመድሕ ነፍስ በውዳሴ ብትደሰትም መይሏ ዝንባሌዋ መወደስን ትፈልጋለች። እንደዛ ነው ሰው ከማናንሽ የሚባል ነገር ነው እኔስ። ስለዚህ ጥሩ አረክ፣ አንተ ጎበዝ፣ አንተ ጀግና፣ አንተ ደፋር እንዲባል እንጂ እንዲወቀስ የሚወድሰው የለም፣ መወቀስን የሚወድሰው የለም። እና ለአድሬ ከሰውነት እንትን የወጡ ሰዎች ስድብን ውዳሴ ያደርጉ ከወጣው አላቅም። ከሰውነት እንትን እሳቤ ከወጡ ጤነኛ ካልሆኑ ወይ ለጤነኛ ሰው አይወደውም። ግን አንተ ማድረግ ያለብህ ስራህን በምትሰራበት ሰዓት يعني تسعى إلى أن تخلص النية ልብህን ለማጥራትና ንያህን ለማስተካከል ትጥራለህ፣ ትታገላለህ። ከዚያ በኋላ على الله توكلنا ነው። ሪያ ሲመጣብህ ማባረርና ማስወጣት ነው እንጂ ሪያን ፈርተህ ስራህን መተው የለብህም። ይሄ ዑለማው ኢስላም ስለ ሪያ ሲናገሩ ይሄንን በአግባቡ ማይረዱ ሰዎች ደግሞ ሪያን ፍራቻ ስራ ሊተው ይችላሉ ብለው ተቃራኒውን እዚህ ጋር ደግሞ አስቀምጠዋል። ወይም እንዲህ አይነት ስጋትን መቅረፊያ መንገዶችን አስቀምጠዋል። ሲሩ ኢለላሂ አርጃው መካሲር ሚሉት በቃ አንተ አላህን ተዘዛለው ስትል በምትችለው አቅም ሂድ። ይሄድክ ኢንሻአላህ ራስህን ሙሐሰባ እያረክ አንድ ቁስልህን እያከምክ ሌላኛውን እያከምክ ሙሉ ጤንነት ጋር ትደርሳለህ። ወይ ሙሉ መታከም ወይ ይቅርብኝ አይሆንም። ያኒ አንዱን ቁስል ዛሬ ያከመህ ነገ ሌላኛውን ከነገ ወዲያ ሌላኛውን እንዲህ እያረክ ወደ ተሟላ ኢንሻአላህ ኢኽላስ ደረጃ ለመድረስ ሰዓይ ታረጋለህ እንጂ ሪያን ፈርተህ ስራ መተው የለብህም። ናም ያኒ ነፍስህን መቃሙ ሪያ እንደሆነ ከምትናገረው ብትተው የሚሻልበት ሁኔታ ከሆነ ትተዋለህ። ለምን ምንም አይነት ጥቅም ስለማይኖረው እዚህ ቦታ ላይ በተለይ ከንግግር ጋር ይሄ በቀጥታ ሰዋብ የሚባሉ ነገሮች ያለበት ነገር ሳይሆን እንደኔ ሰው በሪያ እኮ የሚለው እኮ ሰው ፊት ወጥቶ መናገርም ሊሆን ይችላል እኮ እኔ ያለሁላችሁ እኔ ነኝ እንደዚህ እኔ እንጂ ማን አለላችሁ ለማለትም እንዲህ አይነት መቃም ሪያ የሚቆሙ ሰዎችም አሉ። አላህ ይጠብቀን። እንዲህ አይነት ቦታ ከሆነ ዝምታን ትመርጣለህ። ግን ሶላት ስገድ ስትባል ናና ተራዊህ ጀማዓ አያመልጥህ፣ ቁርአን እንቅራ እንዘክር ዒባዳ እናርግ ሲባል እንደን ሰው ላይም መጥፎ ግምት ያሳድራል። ይሄን እኮ እነዚህ እኮ በቃ ይውልኝ ምናምን እንደዛ አይደለም። አንተ የራስህን ትቆጣጠራለህ። ስራው ልክ ልትሰራው ስትል ራስህን ታስታውሳለህ። ሊላሂ ተዓላ ብለህ እየሰራሁ አስና العمل ሊመጣብህ ይችላል። ለምን ለዚህ ነገር የተጋለጠነን ወልይ መጨረሻ ወደ ወልይነት ደረጃ ሲገባ ማለት ነው። ሊገባ ጫፍ ላይ ሲደርስ መጨረሻ የሚለቀው ነገር ሪያ ነው ይባላል። መጨረሻ ሌሎች ነገሮችን አስተካክሎ ኪብርን ትቶ ሌሎች ሱኡ ظንን ትቶ እንዲህ አይነት በሽታዎችን አራግፎ ሙዓለጃ አድርጎ እስከ መጨረሻ ቆይቶ መጨረሻ ላይ የሚለየው ነገር ሪያ የሚባል ነገር ነው ይላሉ። ሱብሃንአላህ። ይሄንን ነገር ታዲያ ለማስወገድ ቆመህ አይደለም እየሰራህ ነው የምትላቀቀው። እየሰራህ መላቀቅ ማለት እየመጣብህ እያባረርክ እየመለስክ እኔ ያደርግልኛል እኔ የሰው ነገር እያልክ አሁንም እንትና እኮ እያዩልህ ነው።
አየው ማሻአላህ አንተ እኮ እናም ስትል ነፍስ ዑጅብ ስትጀምር ወይም እንንተናም አዩ እንንተናም ደግሞ እንዲያዩ እንንተናም እንዲሰሙ ስትልህ ራስን ቀጭ ያልየ እዛው እየከተከትክ ሙዓለጃ ታደርገዋለህ ሙሉ ለሙሉ ለቆ የሚለቀው ሰውየው ወደ ወልይነት ሊገባ ሲል መጨረሻ ከሚራገፉ በሽታዎች ይላሉ ስለዚህ እንዲህ አይነት አድካሚ ነገር ከሆነ ሪያን ፈርቶ ስራ መተው ለበጣላ ለስንፍና ለغفላ ሸይጣን ለሚፈልገው ነገር ያጋለጣል ያኒ ሸይጣን ቀደም እንደጀመርኩበት ንግግሬን ስራ ልሰራ ስትል እንዳትሰራው ይያፋል መጀመሪያ ለሰሰራው ደግሞ ጨከነ ሰሰራው ደግሞ ሪያ ይውልኝ ሰውልኝ ያመጣባል አሊያም ሌላው ዘዴ አንተ እኮ አሁን ከሰራው እኮ አሁን እኮ ሰው እኮ ይውልኝ ገና ነፍስን ታቃት የለገና እንኳን ተስተካከለችም ይላል እና ባትሰራው ብትተው ነው የሚልህ ለምን አለ መስራትህን ሱስ ነው የሚፈልገው ለአንተ ሪያ ፈርቶልህ አይደለም እየመከረ ያለው ስለዚህ ሰው ልጅ ኸይር ስራ ማይሰራ ከሆነ በዲሉ ምንድነው ለغفላ መጋለጥ አለዚያስ ይሄን ጊዜ ትንሽ እንዲህ ብታረጋግበት ብሎ የማዕሲያ በር ደግሞ ቀስ ብሎ አንሸራቶ ወንጀል ላይ የሚጥል በር ደግሞ ይከፍትልሃል ትንሽ ጠጋ ጠጋ እያረገች አንድ ሰዓት ግማሽ ሰዓት በቃ ስልክን ብታይ እስኪ መረጃዎችን ብታይ እንዲህ ብታይ ይላል ወደ حرام ማስገቢያ መንገዶች ይከፍትልህና ይዘፍቀሃል ኸይር ስራ እንዳሰራ እዚህ ጋር በሪያ አስፈራርቶ አስቆመዋል ስለዚህ ሰው عاقل መሆን አለበት ፈጢን መሆን አለበት ዑለሞች ያሉት ነው እኛ ምንለው ሪያ ተፈርቶ ስራ አይተውም انما የራሱን ያከበ ስራውን በመግፋት ነው ያለበት ሌላኛው በዚህ ቁጥር ስር ሌላኛው ጥያቄ ምንድነው የሚለው በገበያ ቦታ ቁርአን መቅራት እንዴት ይታያል ቦታው ጫጫታ ይበዛበታል ደንበኛ ሲመጣ ደግሞ ማቋረጥ ይመጣል በሚል ሐሳቤ እንዴት ነው ናም የገበያ ቦታ ምናልባት ሁሉም በየራሱ በየሱቁ በየመደብሩ ሲሆን እዛው እሱ አጠገብ የተቀመጡ ሰዎች አይንጫጩ እንጂ ውጪ ላለው ጫጫታ ውጪ ላለው ረብሻ እሱ መደብር ውስጥ ሆኖ ሱቅ ውስጥ ሆኖ መቅራቱ ምንም አይነት ተጽዕኖ የለውም እኔ ቁርአን ለመቅራት ዓለምን ዝም አድርጌ መንደሩን ዝም አድርጌ አይደለም መቀራው አልችለውም እና ይሄንን ነገር አካባቢው እንዳለ ዝም ካላለኝ አልቀራም አይባልም መሳጂዶች ዙሪያ ያለውን ጫጫታ እናያለን መርካቶ መሳጂዶች አሉ ዙሪያቸው ረብሻ አለ መስጂድ ውስጥ ደግሞ ቁርአን የሚቀሩ ሰዎችም አሉ የሚሰግዱም አሉ እና ሁሉም እንደየፊናው ነው እንዳለ ግን ሰው ግር ብሎ የሚንጫጫበት ቦታ ዛጋ ከፍተው ቁርአን መቅራት ግን አደብ አይደለም ይላሉ ያኔ ለዚህ የሚስማማ ቦታ መመረጥ ስላለበት ስለዚህ መርካቶም ሌላም ገበያ ላይ ብቻ ሱቆች ያሉባቸው መደብሮች ያሉባቸው አንድ ሰው የራሱ መደብር ውስጥ ተቀምጦ ቁርአን ቢቀራ ደንበኛ ሲመጣ ገዢ ሲመጣ ተነስቶ አቋርጦ አስተናግዶ ከዛ በኋላ ተመልሶ ወጥቶ እንደገና ተዓውዝ አድርጎ አዑዙ ቢላሂ ሚነሽ ሸይጣን ረጂም ብሎ ከዛ ቂራአውን ቢቀጥል እንዲህ ቢያደርግ ምን ማለት ችግር የለውም መልካም ነገር ነው ልክ ተስቢህ ብናረግ ዚክር ብናረግ ሰው ካናገረን መልስ እንሰጣለን ጥያቄ ሊሆን ይችላል እንመልሳለን ሰላምታ እንመልሳለን ሌሎችም የሥራ ጉዳዮች ሐጃዎች ካሉ እናናገራለን ከዛ ደግሞ ሲጨርስ ዚክራችንን እንቀጥላለን ምንም ችግር የለም አፍضل ዚክር لا اله الا الله ነው እንደገና ደግሞ ቁርአን ደግሞ እንደ ዒባዳ من افضل ما يتعبد به تلاوه القران ነው የበለጠ ዒባዳ ተብሎ كتلك عبادة عينتوش عنده قرآن مقرات من قرأ حرفا من كتاب الله فله حسنة والحسنة ب10 أمثالها لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف كالقرآن أن في ذلك الراسو السر حسنا دالو نبي تناقره يعني ألف لام ميم سيل 30 حسنة بزي ብቻ ያገኛል ሱረቱ ኢኽላስ መቅራት ምን ያህል ሐሰና ይገኛል እንደው ፋቲሃን ሊላሂ ተዓላ ብሎ ሲቀራ 156 ፊደሎች ቢኖሩበት በእያንዳንዱ ፊደል 10 ሐሰና በትንሹ የሚያገኝ ከሆነ ምን ያህል ነው የሚያገኘው በጣም ብዙ ስለዚህ ይሄንን ሰዋብ እስቲህዳር አድርገን መቅራቱ ቆንጆ ነው
እና ያው አንዳንዶች አንተ ገበያ ውስጥ ተቀራለህ ምናምን ብለው ሊያጠረጥሩ ይችላሉ። ግን መለየት መቻል አለበት። መርካቶ በአጠቃላይ አንድ ሁክም አይሰጡም። ምክንያቱም ውጪ ፌስታል የሚያዞረው ምናምኑ የሚሸከመው ሌላም አየር ባየር መንገድ ላይ ሆኖ የሚሸጠው ሊንጫጫ ይችላል። እኔ መደብሬ ውስጥ ቁጭ ብዬ ደግሞ የራሴ ሆዶ እኔ ራሴ ያለውበት ቦታ ደግሞ ኒስቢ የሆነ አንጻራዊ የሆነ መረጋጋት ያለበት ክፍል ውስጥ እስካለው ድረስ መቅራት ይችላል። ሰው መጣ ጠየቀኝ ማስተናገር ይችላል፣ ማናገር ይችላል። በዚህ መልኩ ነው ማየት አለብን። በ924 መጨረሻው 49 የተላከለን ጥያቄ ለልብ ንያ ተርቲብ አለው ወይ? ለቃሉ ማለት ነው። የልብ ንያ የልብ ስራ ስለሆነ የግድ ቃላትን ልብ ላይ መመላለስ የሚባለው ነገር ሸርጥ አይደለም። ይሄኛው ቃል መጀመሪያ ከዛ ቀጥሎ ያለው ቃል ይሄ ሐዲሱን ነፍስ ምንለው ነው። በውስጣችን የምናወጋው እንደማለት ነው። በውስጣችን የምናወራው ንያ ግን ሐሳብ ነው። የሆነ ነገር መወሰን ነው። ያንን ነገር በሆነ በአረፍተ ነገር አይደለም የምናስበው። እንደ ሰው መብላትን ሲያስብ ፍላጎት ውስጥ ላይ መኖር ማለት ነው። መጠጣትን ሲያስብ የመጠጣት ፍላጎት ውስጥ ላይ መኖርና ያን ነገር ለማድረግ መወሰን ነው። ይሄ ደግሞ ቃል አይደለምና ኢነማ ማዕና ነው። ቃል ፊደላት አሉት፣ አረፍተ ነገር ቃላቶች አሉት። እነዚህ ተደርድረው በየትኛው ቋንቋ ነው ተብሎ ላይ ታስባል ይባላል። አረብኛ ከሆነ ፋዒል ፊዕልን ቀድሞ አይመጣም። እንዲህ እያለን እናወራ እንችላለን። ከዚያ ውጭ ግን የልብ ሐሳብ ፈረንጁ ከዓረቡ አፍሪካዩ ከነጩ የሚለዩበት ምንም ነገር የላቸውም። ሐሳብ ስለሆነ ማዕና ስለሆነ ስለዚህ በልባችን ውስጥ ያን ነገር ማሰብ የሚለው ነገር ላይ ሁሉም በአንድ ጊዜ የሚገኙ በቅጽበት ውስጥ የምናስበው ነገር ነው። ሶላት መስገድ ያሰበ ሰው ፈርድነቱን አውቋል። ይህን አስታውሶ ነው ዙህር እንደሆነ የሚሰግደው። مثلا በዙህር ምሳሌ እንውሰድና ዙህር እንደሆነ አውቋል፣ ግዴታነቱን አውቋል። አሁን መስገድ እንደፈለገም ደግሞ ያው ፍላጎቱ ነው። ይህን ነገር እስቲሕዳር አድርጎ ዙህር ለመስገድ አላሁ አክበር ቢል በቃ ተሟልቷል እንጂ የግድ መጀመሪያ መስገድን ከዚያስ ምንድነው መሰግደው ከዚያስ ፈርድ ነው ወይስ ሱና ነው ምናምን የሚለው በወሬ ደረጃ ተርቲብ ልናደርገው እንችላለን እንጂ በሐሳብ ደረጃ ግን ሁሉም በቅጽበት ውስጥ ልብ ውስጥ የሚገኝ ነገር ስለሚሆን ተርቲብ የሚባል ነገር አይኖረውም። ያኒ ይሄንን ኢጅራኡል ከሊመቲ ፊል ቀልብ የሚለውን ነገር ለማስገኘት ልቡ ላይ ይሄን እያሰበ የሚደክም ሰው ያው ይቸገራል። ይሄ ነገር ውስጤ ላይ አለ ብሎ አላሁ አክበር ማለት ነው እንጂ የሚጠበቅበት ወሰሊ ሚላውን ልክ በንግግር ደረጃ እያንዳንዱ ከሊማ ልቡ ላይ እየታሰበ ከሊማውን ከነፊደል ጭምር መኻሪጅ الحروف ላኩል ይፈልግለት ይችላል እኮ አንዳንዱ ሰው ከቀልብ ልብ ውስጥ ያለ ነገር ከቀልብ የሚመነጭ ነገር ምን አድርገህ ነው መኻሪጅ الحروف የምትፈልግለት? ሸይጣን ሲወሰውስ እንደዛ ነው የሚያደርገው። ለምታስበው ነገር ራሱ የምናወራው እኮ ስለ ሐርፍ ከአፍ ላይ ስለሚወጣ ነገር ነው። ልቡ ስለምታስበው ነገር ደግሞ ምን እንደምታስብለት ሌላ ተጨማሪ መውጫና ቅደም ተከተል ተርቲብ የትኛውን አስቀድም የሚለው ነገር እዚህ ላይ አያስፈልግም። ስለዚህ የልብ ላይ የሚገኝ ማዕናን በፊደላት እኛ በአፋችን እንገልጸዋለን። በአፋችን ለዚያ ነው እንዲያግዝ ወሰሊ ፈርድ الظهر 4 ረካዓት የሚለው የምናወራው የልባችንን ማዕና እንዲያግዘን ፍለጋ ነው እንጂ በልብ ላይ መዞር ያለበት ወይም መውረድ መምጣት ያለበት ቃላት ኑሮ አይደለም እንሸርጥ ማለት ነው። مرحبا ለዛሬ መጨረሻ ወደምናደርገው ጥያቄ እናልፋለን። በ0914 መጨረሻው 86 السلام عليكم ورحمة الله وبركاته። الله ዝነት ለእናንተ ይሁን። ለስራ ወደ ሳውዲ መካ ከተማ ሄጄ ነበር። እዛ እንደገባው የተቀበሉ ሰዎች ወደ ተከበረው ወደ ሐረም መስጂድ ለዑምራን ሄዳሉኝ። እኔም ሁለተኛ ድሩን የማገኘው ስላልመሰለኝ በጉጉት እሺ አልኳቸው። በሰዓቱ የወር አበባ ላይ ነበርኩኝ
አይኔን ጨፍኝ ሄጄ ዑምራ አደረኩ ይህንን የመሰለ ወንጀል ፈጽሜያለሁ አላህ ምን ባድርግ ይቅር ይለኝ ይሆን ትላለች በዛውም ዱዓ አድርጉልኝ ትላለች ምንድነው ማድረገው ለዚህ እሺ በመጀመሪያ እዚህ ላይ የሚያያዙ ሁለት ነገሮች አሉ አንደኛው ሐርማ ገብታ ከነበር ዑምራውን እስካሁን አልሰራችውም ያሐረመችበትን ዑምራ ማለት ነው ምናልባት ከዛ በኋላ ከሳ ከሆነ አላህ ይወቀው ወይም ደግሞ አስተካክላ ከሆነ አንድ ሰው ከሐረመ በኋላ نويت العمرة وأحرمت بها بلو بلبو نيتو بأفو نمو لبيك اللهم بعمرتي بلو كجبا سايج الرس هاي فتام لما جرس دقمو طوافن ساعين تقول الملاجات ويما سطر قديتانو كان نزي سراوش مهكل عندنيو طواف مبالو كإحرام بها لما جمريا من سراو سرا طواف نسهنا شرطنا ولسو نقد كحيض كنفاس كجنابة نصوم ولا لبات كتنشو حدث نصوم ولا لبات تجزيت السواء حيض له هني هجي طواف هركو يارتشنو التسلم طواف ما روا منجل توبتنا يسفلقوا هون بونجلنا الرجاس الناس سبوا توبتنا يسفلقوا من سازات ولتنيا لا تارق موسن ماشي كسو الشجر هي طواف التسلم طواف ካልታሰበ سعي ما يتحسب لمن سعي የሚደረገው ከطواف በኋላ ስለሆነ طواف በትክክል ሳይሰራ سعي ቢደረግ አይታሰብም ጸጉሯን ስትቆርጥ ቁረጪ ምናም ብለው ያው እነሱም አርጊ ብለው ስላስደረጓት ጸጉሯን ከቆረጠች ዑምራ ሐርማ ሳትጨርስ በፊት ጸጉሯን ተቆርጣለች እንደገና ኢስም አለባት ወንጀል ከወንጀልነቱ ባሻገር ፊዲያም ደግሞ አለባት እርድ ይወጅባል አለም ወደ ምግብ ይቀየራል እሺ ይሄን ነገር ከወንጀልነት አንድ ጃኒባ ይተነዋል ከሰራችሁ ሐይድ ላይ ሆነ መስጂዱል ሐራም መግባቱ ሐራም ነው طواف ማድረጉ ሐራም ነው ያለ ውዱእ እንደ መስገድ ማለት ነው ጀናባ ላይ ሆኖ እንደ መስገድ ሐይድ ላይ ሆነ እንደ መስገድ ማለት ነው الطواف بمنزلة الصلاة سلام እሺ ከዚህ በኋላ ደግሞ ምን ይቀራል ይሄንን ዑምራ ሐርማ የገባችበትን ዑምራ ገና ሐርማለች ግን አልሰራችውም አልተቆጠረም طواف አልተቆጠረም ሰዓዩ አልተቆጠረም ጸጉር መቅረጧ ጭራሽ ምን አርጎባታል ወንጀል ላይ እንድትወድቅ አርጎባታል ለምን ከኢህራሟ ሳትወጣ በፊት ነው ጸጉሯን የተቆረጠችው طواف ታስቦላት ሰዓዩ ታስቦላት ቢሆን ጸጉሯን ስትቆርጥ አንድ የዑምራ ሩክን ተደርጎ ማእዘን ተደርጎ ታስቦላት በሱ ተጨርስ ነበር እሺ ሙህሪም ሰው ደግሞ ዑምራ ሐርሙ ከገባ ጊዜ ጀምሮ እስኪፈታ ወይም እስኪጨርሰው ድረስ ሽቶ መቀባት ክልክል ይሆንበታል ጸጉሩን መቁረጥ ጥፍርን መቁረጥ ሴት ልጅ ፊቷን መሸፈን ጓንት ማጥለቅ አደን ማደን ኒካህ ማድረግ ሌሎችም እሺ እቺ ሴት በቃ ምን እንግዲህ አላሁ ይበለኝ ያኔ ሰራሁት ያን ዑምራ ብላ ተቀምጣለች ዑምራው ግን አልተሰራም የሐረመችበት ኢህራም ገና አልተፈታም እስካልተፈታች ድረስ ሽቶ ስትቀባ ወንጀል ላይ ትወድቃለች አልሰራችውም ገና ዑምራው አልተፈታችም መፈታት ተፈትቻለሁ ማለት አይደለም የሚሆነው ስራዎቹን ተርቲቡን ጠብቆ በመጓዝ ነው መፈታት የሚሆነው አሊያም መጀመሪያውን ሸርጥ አስቀምጦ መከልካይ ነገር ሲያጋጥም መከልካይ ነገር ሊያስፈታ ይችላል ስለዚህ አሁን ያለባት ነገር ምንድነው ሴት አንድ መቶበት ነው ያለባት ሁለተኛ ጸጉሯን ቆርጣ ከነበረ ዑምራ ለመጨረስ ያው ቁረጭ ይሏታል መቼም እነሱ ቆርጣ ከነበረ ፊዲያ ይወጅብባታል የሚከፈል አንድ በግ ማረድ ለፉቀራ ሐራም ነው እዛው የምታረገው ነው ሶስተኛ ዑምራዋ አላለቀም ሌሎችም ሽቶች ተቀብታ የመሳሰለው ከሆነ እነሱም እንደዚሁ ወንጀል አለበት ሌሎችም ፊዲያ የሚይዙባት ሁኔታ ይኖራል አራተኛው ግዴታ የሚሆንባት ይሄንን ዑምራ መጨረስ ነው ይሄ ዑምራ የሐረመችው ዑምራ አልተፈታችም እስካልተፈታች በጧሃራ ጊዜዋ ትሄድና ቶሎ ጧዋፍ አርጋ ኢህራም ዋላ ጧዋፍ አርጋ ሰዓይ አድርጋ ጸጉሯን ትቆረጥና ትጨርስ
በዚህ መልኩ ነው ነፃ የምትሆነው። ተውበት ብቻ አይደለም ይሄን አድርጋቸው ከሆነ ግድ ነው። ተውበት ብቻ አይደለም እነዚህን ማድረግ ያኒ እሷ ዑምራ ሰራሁ ብላለች። አላህ ይበለኝና ሰርቻለሁ ብላለች። ሰርቻለሁ ማለት ጠዋፍ አረገች፣ ሰዓይ ያረገች በሷ ቤት ፀጉራም ተቆረጠች ማለት ነው። ስለዚህ አልተሰራም ነው እኛ የምንለው። ኢህራሙ ሐይድ ላይ ብትሆን ጦህር ላይ ብትሆን ለማሐረም ችግር የለው። አንዳንድ ሴቶች ሐርመው ሊገቡ ይችላሉ። ሐርመው ከገቡ በኋላ ሽቶን የመሳሰለው ነገር ተከልክለው ይቆዩና ከሐይድ ነፃ ሲሆኑ ስራዎችን ይሰራሉ። ያኒ ነብዩ አለይሂ ሰላቱ ወሰለም ለሰይደቱና አይሻ እንዳሏት ማለት ነው። ዑለማዎች حتى الحائض يسن لها أن تغتسل للإحرام ሲሉ የሰውነት ላብ ምን ማስወገጃ ስለሆነ ሐደስ ማንሻ ስላልሆነ ትታጠባለች። معناه الحائض لها أن تحرم يعني إحرام ማድረግን ሐይድ አይከለክልም። ሐይድ የሚከለክለው ጠዋፍን ነው የሚከለክለው። ለአይሻ غير أن لا تطوفي بالبيت ነው ያሏት። ሌሎች ነገሮችን ስሪ በካዕባ ዙሪያ ብቻ ጠዋፍ እንዳታረጊ ነው ያሏት ሐይድ ሲመጣባት። ከዚያስ ከሐይዷ ከጠራች በኋላ ጠዋፍሽን ታረጊያለሽ ነው ያሏት። ስለዚህ ይህንን የተጓደለውን ሐጅ ምንድነው ዑምራ ያኒ ጀምራ የተወችውን ሰርታውለች አይባልማ። የተወችውን ዑምራ አስተካክላ መስራት አለባት። ለማስተካከል በአዲስ መልኩ ኢህራም ማድረግ አይጠበቅም። ያ ኢህራም ስላልተፈታ ለምን ዓመት አይሆነውም? ለምን ከዛ በላይ አይሆነው? ያ ኢህራም አልተፈታም። አሁን ጠዋፍና ሰዓዩን አድርጋ ፀጉሯን ትላጭ፣ መክፈል የለባትም ትክፈል። መርሐባ ዶክተር መርሐባ ዶክተር የነበሩን ጥያቄዎች እነዚህ ናቸው። በቀጣይ ሌሎች ጥያቄዎች እናቀርባለን። ባረከላሁ አሚን ፊኩም። የተወዳችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን ይመስል ነበረ። የተለያዩ ጥያቄዎችን ልካችሁ